ከዚህ ብላቴና ላይ ዘመኑ አለቀ፣ ህይወቱ አለቀ፣ ፈረሰ። ዘፈን ዓለም የዓለም ግስንግስ ለአንዴና ለመጨረሻ ጊዜ ይህችን ብላቴና ለቆ ወደ ሲኦል ለዘላለም ለዘላለም ሰም በእሳት ውስጥ እንደሚቀልጥ ከአይምሮዋ ላይ ቀለጠ ቀለጠ ቀለጠ። You are free in Jesus name. ክብር አምጡ ለጌታ። ዘፈን ምናምን አትስሚ፣ የዓለምን ነገር አትስሚ። ከዚህ ሰዓት ጀምሮ አይምሮሽ ነፃ ነው፣ ህይወትሽ ነፃ ነው። You are normal. አሜን። Jesus name. ክብር ስጡ። አዛሃለው በናዝሬቱ ጌታ በኢየሱስ ስም 3 ጊዜ በኃይል ጮኻ አንፈራና ዘመኑ አለቀ፣ ህይወቱ አለቀ፣ ስራው አለቀ፣ ቤተሰቡ አለቀ። በኃይል ጮህናታ የመጨረሻ ክብር You are free in Jesus name. ደረሰልሽ ጌታ። አሜን አሜን። ስራ እንዳይወጣልሽ፣ ጨረታ እንዳይወጣልሽ፣ ትጥያለሽ። ጨረታ አይወጣም፣ ስራ አይወጣም፣ ስኬት የለም። ምንድነው የምትሰሪው? ምንም የለም፣ ስራ የለም። ግን ትሞክሪያለሽ፣ ፕሮፖዛል ትጥያለሽ። ጨረታ ምናምን ሲከፈት ምንም የለም። ምንም የት ሞክረሻል? የት ለምሳሌ ኦኬ ታምኛለሽ? ከዚህ ሰዓት ጀምሮ ቤሉ ያጣውን ይተፋል፣ ምርኮ ተመልሷል። ይህንን ቦርሳሽ ውስጥ ክተትሽ፣ በረከትሽ በሙሉ ተመልሷል፣ ተፈጸመ። ብዙ አዲስ ምንጭ፣ አዲስ በር፣ አዲስ የስራ፣ አዲስ ገቢ፣ አዲስ ነገር ህይወትሽ ላይ ሆኗል። ኖ ሞር ሶሮ። የችግር ምዕራፍ ተዘጋ፣ የጭንገፋ ምዕራፍ ተዘጋ። ምንም ነገር አይጨነግፍብሽም። ታሪክሽ ተቀይሯል፣ ኑሮሽ ተቀይሯል፣ ህይወትሽ ተቀይሯል፣ ሆኗል፣ ተፈጸመ። ማታ የሆነ ሰው እየመጣ በህልምሽ ያስደነግጥሻል። የገደል አፋፍ ላይ እየወሰደ ይህ ክፉ አይነት ጥላ መንፈስ በጌታ በኢየሱስ ስም አዛለሁ። ከዚህ ብላቴና ላይ ትምህርቷን ያስክ፣ አይምሯን ያስክ። እባብ ሂድ ሳት ማነው እሷን ይዤ መጣሁ። ልጅሽ ናት። ጭንቀት ሌሊት ተሰበረልህ። አሜን። ከዚህ ሰዓት ጀምሮ ህይወትሽ ተቀይሯል፣ ሰላምሽ ተቀይሯል። የትኛውም ጭንቀት፣ ቅዠት ካንቺ ላይ ተወግዷል። በሰላም ግቢ። You are normal። እና ከዛኛው የሚመጣው ቀስት ስሙን አልጠራም ስላወቀችው ንገሪያት። እና ያ መንፈስ ያ የጨለማ መንፈስ ካንቺ ላይ ለአንዴና ለመጨረሻ ጊዜ እግዚአብሔር ወቅቶታል። ሆላንድ ስትሄጂ እንቅልፍሽ ሰላም፣ ኑሮሽ ሰላም፣ ጤናሽ ሰላም፣ ጭንቀት፣ ስትረስ ሊያሳብድሽ የሚፈልግ በቃ ጨርቅሽን ሊያስጥል የሚፈልግ አገር ጥለሽ ውልቅ እንድትይ የሚያስብ ያ መንፈስ ሮተርዳም ላይ የሚሰራ አውሬ ተወግቷል። ለዘላለም ተወግቷል። ክብር ስጡ ለጌታ። ክብር አምጣ ለጌታ። ከዚህ ሰዓት ጀምሮ የትኛውም ቀንበር ካንቺ ላይ እግዚአብሔር ሰብሮታል። ካንቺ ብቻ አይደለም፣ ከቤተሰብሽ ላይ አባትሽ ላይ ታወጀ ጨለማ አዋጅ እግዚአብሔር ገልብጦታል። ለአባትሽ እግዚአብሔር እድሜ ሰጠው፣ ረጅም እድሜ ያጠገበው፣ ረጅም እድሜ፣ ረጅም ጤንነት፣ ረጅም ሰላም፣ ረጅም እረፍት እግዚአብሔር ሰጥቶታል።
ከዚህ ሰዓት ጀምሮ የቤተሰብሽ ሰላም ያንቺም ሰላም እግዚአብሔር መልሶታል። እርግማን እግዚአብሔር ሰሮይ በጣም እርግማን አለ። ምስቅልቅል ትርምስምስ ያለ እነኚህ ሁሉ መርገሞች አንቺ በልጅነትሽ አብጧል። እነኚህ ሁሉ እርግማን ዛሬ በዚህ ምሽት ለአንድና ለመጨረሻ ጊዜ ከአንቺ ላይ እግዚአብሔር ሰበረው በኢየሱስ ስምና ስልጣን ተሰበረ። የብደት መንፈስ፣ የጭንቀት መንፈስ፣ የብስጭት መንፈስ፣ እንቅልፍ ያሳጣ መንፈስ፣ ፍራስትሬሽን፣ ዲፕሬሽን፣ ጭንቀት ከላዩ ላይ ተሰበረ። The spirit of insanity ተሰበረ። You are normal. You are free. From the thickness of the anointing, the yoke shall be broken in Jesus' name. What I'm looking is a lot of enemy declaration, failurity proclamation, a lot of proclamation declared by enemy. Today, the proclamation of enemy is cancelled right now in the mighty name of Jesus. No more bankruptcy, no more failure, no more depression, no more frustration, no more fear, no more curse. ከዚህ ሰዓት ጀምሮ እግዚአብሔር ቀንበሩን ካንቺ ላይ በማያዳግም ሁኔታ ሰብሮታል። ለዘላለም እግዚአብሔር ሰብሮታል። እጃችሁን ዘርጉና ተሰበረ በሉ። ሃሌሉያ። ታሪክሽ ተቀይሯል። ኑሮሽ ተቀይሯል። እግዚአብሔር ይጎበኛታል። አሁን ስትሄድ ይጎበኛታል እንጂ 2018 ለእሷ የተአምራት የብዙ ዘመናት ምርኮ የልጅነቷ የሚመለስ ተፈጸመ። ክብር ስጡ ለጌታ። መንፈሱ በሮቿን ዘግቷል። አሁን እግዚአብሔር አስከፍቷል። ቆልፎ ይዟል። እግዚአብሔር ከፍቶታል። ምንም አይነት ኪኒን ማውጣ በቃ አሜን። አንቲፔን እንኳን አትወስጂም። አሜን። ምንም አይነት አሁን ያንቺ ሪፍሪጅሬተር ሙሉ ኪኒን ብቻ ነው፣ አንቲፔን ነው፣ ብዙ ኪኒን ነው። ከዚህ ሰዓት ጀምሮ ኪኒን የሚባል ነገር፣ ህመም የሚባል ነገር፣ የትኛው አንቺ ላይ የተሰራ የህመም መሳሪያ እግዚአብሔር ሰብሮታል። ሃሌሉያ። በብዙ ጭንቀትና ውጥረት አይምሮሽን ሊያናጋ የወጣ የጨለማ ስራ እግዚአብሔር አፍርሷል። ሰላምሽ የበዛ ነው። እረፍትሽ የበዛ ነው። በረከትሽ የበዛ ነው። ስኬትሽ የበዛ ነው። ከዚህ ሰዓት ጀምሮ የዘመናት ምርኮ ተመልሷል። ቀንበር ተሰበረ። ከልጆችሽ ላይ ታላላቅ ቀንበሮች ሲሰበሩ ያሉ ከባባድ ቀንበሮች እየተሰበሩ ያሉ የጨለማ አዋጅ እየተገለበጠ ያለ እግዚአብሔር አዋጁን በሙሉ ገልብጦታል። እጃችሁን ዘርጉና አዋጁ ተገለበጠ በሉ። እጃችሁን ዘርጉና ነገሩ ተገለበጠ በሉ። ቤቷ በሙሉ ተፈውሷል። በቃ እግዚአብሔር አይቶታል፣ ተፈውሷል። ቀንበር በሙሉ ተሰብሯል። ከቅባቱ ፍረት የተነሳ ቀንበር እንደተሰበረ በእነዚህ ፎቶች ላይ ያለ ቀንበር በሙሉ እግዚአብሔር ሰብሮታል። ለዘላለም ተሰበረ። ሆላንድ ስትሄዱ ተአምራት ይጠብቃቸዋል። ምስክርነት ይጠብቃቸዋል። ለምስጋና በ6 ወር በኋላ እዚህ ስፍራ ትመጣላችሁ። ተፈጸመ። ኢየሱስ ያድናል። ጉለታ ያለው ባዶነት ያለው ጉለታቸው ደግሞ ተቀይሯል። ከየት ሀገር ነው የመጣችሁት? የት ስቴት? ኖርዝ ካሮላይና። ኢየሱስ ጌታ ነው። እግዚአብሔር ልጅን ሳይሆን ልጆችን ይሰጣቸዋል። ክብር ስጡ ለጌታ።
የእግዚአብሔር ስጦታ ናቸው። እግዚአብሔር ደግሞ ይሰጣቸዋል። ከዚህ ሰዓት ጀምሮ የትኛውም ጉለት ወደ ሙላት ተቀየረ። የትኛውም ጉለት ወደ ሙላት ተቀየረ። የወላድ መካን አትሆኑም። በጌታ በኢየሱስ ክርስቶስ ስም ፍሬ ቢስ አትሆኑም። የሰራዊት ጌታ እግዚአብሔር ደግሞ እዛ ብቻ አይደለም፣ ሌላ መንፈሳዊ በረከት ህይወታችሁ ላይ ሲያፈሳ ያለው ከዚህ ሰዓት ጀምሮ የሰራዊት ጌታ እግዚአብሔር ህይወታችሁ ላይ ብዙ አይነት በረከቶችንና ተአምራቶቻችሁን ህይወታችሁ ላይ ሲያፈሳ ያለው እግዚአብሔር ለብዙ ትውልድ በረከት ሲያደርጋችሁ ያለው የሚገርም ነው። እናንተ ጀርባ ኔሽን ያለው ኔሽን you are not alone, you are not lonely። የሰራዊት ጌታ እግዚአብሔር ከጀርባችሁ በሺዎች የሚቆጠሩ ኔሽኖችን ያያል። ከዚህ ሰዓት ጀምሮ የዘመናት ቀንበር ከላያችሁ ላይ ተሰብሯል። መካኒቱ 7 ወለደች። ብዙ የወለደችም እንደደከመች በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓት ጀምሮ የልብ መሻታቸው ተሰጣቸው። መካንነት ተሰበረ፣ በኢየሱስ ስም ተሰበረ። ፌለሪቲ ተሰበረ፣ በኢየሱስ ስም ተሰበረ፣ 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 ተሰበረ። እዛ ስትሄድ ተአምራት ይጠብቃል። ተአምራት፣ ዳይናሚክ የሆነ ተአምራት። ጤና ላይ የታወጀ አዋጅ ያለው ህመማ ያለው እግዚአብሔር አንድ በአንድ አራግፎታል። ከባድ አዋጅ ያለው እግዚአብሔር አንድ በአንድ አታልቅስ፣ ጌታ ደርሷል። አትሞትም፣ በሕይወት ትኖራለህ። ምንም ነገር ፌል አያደርግብህም። ምንም ነገር አይጨነግፍብህም። ተስፋ ሊያስቆርጥህ በልጅነት ተስፋ ሊያስቆርጥህ ይወጣ ከባድን አዋጅ እግዚአብሔር ከሕይወት ላይ ሲገለብጥ አልረፈደም። የተወሰደብህ የጤና ምርኮ፣ የሰላም ምርኮ፣ ብዙ በረከት ወደ እጅ እጥፍ ሆኖ ሲመለስ ያለ ከዚህ ሰዓት ጀምሮ የፌለሪቲ ቻፕተር ከአንተ ላይ ተዘጋ፣ ከኑሮህ ላይ ተዘጋ። ፉርሽ ቀጥሎ ፉርሽ ቀጥሎ ፉርሽ፣ ጭንገፋ ተፈራርቋል። ከዚህ ሰዓት ጀምሮ ተአምራት፣ በረከት ኑሮህ ላይ ይፈራረቃል። ህይወትህ ሲቀየር ያለ አንተን ከስንት አይነት ዓለም እንዳስመለጠ ታውቃለህ። ከስንት አይነት ጉድ እግዚአብሔር እንዳወጣ ታውቃለህ። ከልጅነት ጀምሮ በብዙ ስትራግል፣ በብዙ ውጣ ውረድ፣ በብዙ ቻሌንጅ ነው እዚህ ደረጃ የደረስከው። ትናንት ያሻገረህ ጌታ ዛሬም ከጠላቶች የጥርሳቸው ነክሻ ሊታደግህ ሊያድንህ ወደ አንተ ወርዷል። እየፈራኸው አይወርስህም። እየፈራኸው አይወርስህም። ኤሌዘር አይወርስህም። ችግሩ አይወርስህም። you are a healing, you are a blessing። ከዚህ ሰዓት ጀምሮ የነኚህ ብላቴናዎች የነኚህ ወጣቶች ምርኮ ተመልሷል፣ ተመልሷል፣ ተመልሷል። when you come back here you will come with testimony። ሁለት ምስክርነት። receive the desire of your heart in Jesus name። በጌታ በእግዚአብሔር ደስ ይበልህ። የልብ መሻትህን ይሰጣል። internal desire of your heart yes ዛሬ ተመለሰ። በኢየሱስ ስም ተመለሰ። ለዘላለም ተመለሰ። receive your blessing in Jesus name። ቀንበር ለዘላለም ተሰበረ። ወጥመድ ተሰበረ። አትያዝ። ኤፍታ ተብለሃል። እግሮች ተፈቷል። አምልጠሃል፣ ወጥተሃል፣ ተሻግረሃል። you are free in Jesus name። ከዚህ ሰዓት ጀምሮ ምስክርነትን፣ ተአምራትን በአይናችሁ ታያላችሁ። የእግዚአብሔር ጌታ እግዚአብሔር ይህንን ቋጠሮ ከእናንተም ከቤተሰባችሁም ሰማይ ከምድር እንደሚል ዛሬ አርቆታል። አሜን። ክብር ስጡ ለጌታ። ይህ ብላቴና የሚፈልግ ሄሮድስ ሞቷል። ብላቴናውን የሚፈልግ ሄሮድስ ሞቷል። ሊገለው የወጣ አዋጅ እኮ ነው እግዚአብሔር የገለበጠው። ሊገለው የሚያሳድደው አይሞትም። ብላቴናውን የሚፈልግ ሄሮድስ ሞቷል። ዮሴፍ ሆይ ብላቴናውን ይዘህ ከግብፅ ወደ እስራኤል ውጣ። አሜን። መውጣት ሆኗል። አሜን። መውጣት ሆኗል። አሜን። መውጣት ላንቺም ለቤተሰብሽም ዘጸአት ተፈጸመልሽ። ክብር ስጡ ለጌታ ጂሰስ ራሲካ ያባቲ አሉባያያ እሱ ብቻ አይደለም። ያጎበጠሽን ቀንበርሽን እግዚአብሔር ሰበረች። ለዘላለም ተሰበረ፣ ተሰበረ፣ ተሰበረ። አብ ያልተከለው ተክል ከሰውነትሽ ላይ ተነሳ።
ጠላት የዘራውን ክርዳድ ተነቀለ፣ ለዘላለም ተነቀለ። ሞትና ጭንገፋ ከአንቺም ከቤተሰብሽ ላይ ለዘላለም ተሰበረ። you are healed in Jesus name, you are free in Jesus name። ከየት ነው የመጣችኋት? ቱሉ ቦሎ እግሯን አሳብጦ ሰውነቷን ሁሉ አበላሽቶ ፓራላይዝድ አድርጎ ሊገላት ይወጣ የሞት መንፈስ ሊገላት ይወጣ። አማኝ አይደለች? እሺ አሁን ባካ አደረገች። ሌላ ቦታ ለምን ትሄዳለች? እሷ ሌላ ቦታ ስለሄደች ጠላት አግኝቷታል። ሌላ ማለት የጨለማ ቦታ ነው። የጨለማ ቦታ እና ቃልቾቹ ክብር አምጡ ለጌታ። ደግመሽ ብትሄጂ ትሞቻለሽ። ነገራት ደግመሽ ብትሄጂ ትሞቻለሽ በላት። እንዳትሄጂ። መዳን ኢየሱስ ብቻ ነው። መዳን ኢየሱስ ነው። ከሱ ውጭ መዳን የለም። በጌታ በኢየሱስ ክርስቶስ አንተ ክፉ አውሬ ይችን ብላቴና ደሟን ልትጠጣ ሰውነቷን ልትበላ ይሆን ጣንብስ ገዳይ ወጋለው ወገብ ተወጋ ተሰበረ። እነኚህ እጆች እነኚህ እግሮች ከዚህ ሰዓት ጀምሮ ኤፍታ ልኳቸው። እነኚህ እግሮች ከቀናት በኋላ ኖርማል ሆነ በዚህ መድረክ መጥተው ትመሰክራላችሁ። ቀንበር ለዘላለም ይሰማል። ሰንበር ሰዓት ውስጥ እንደሚቀጥያዎች ከዚህ ሴት ላይ ቀለጠ። ለዘላለም ቀለጠ። ለዘላለም ቀለጠ። ተሰበረ። መርገም ተሰበረ። ቀንበር ተሰበረ። ወጥመድ ተሰበረ። ያማመለጠን ክብር ስጡ ለጌታ። ተፈጸመ። you are free Jesus። የሰራዊት ጌታ እግዚአብሔር ጭንገፋን ካንተ ሰብሯል። ምን ነች እሷ? ባለቤት ነች። እመን፣ አንተም ቤትም ትድናላችሁ። እመን። መዳን በሌላ የለም። መዳን ኢየሱስ። ክብር ስጡ ለጌታ። ክብር አምላክ ራካት ያፋት ያልፋት ያፋት ከዚህ ሰዓት ጀምሮ የቤተሰብ ጨሌ ግስንግስ ዘር ማንዘርን ያጎሳቆለ የትኛውም ጨለማ ካንተ ላይ እግዚአብሔር አጣራ። አንተም ቤትህም ትዳርህም አመለጣችሁ። ወጥመድ ተሰበረ። ቀንበር ተሰበረ። ለዘላለም ነፃ ነህ። እችን ወደ ላይ ጌታ ሆይ ሰይጣንን ትቻለሁ፣ ስራውን ትቻለሁ። ኢየሱስን የግል አዳኜ አድርጌ ተቀብያለሁ። ስሜን በሕይወት መዝገብ ስለጻፍክልኝ አመሰግናለሁ። ኃጢአቴ በክርስቶስ ደም ስለታጠበ አመሰግናለሁ። ክብር ስጡ ለጌታ። እንኳን ወደ እግዚአብሔር ቤተሰብ በደህና መጣ። ከዚህ ሰዓት ጀምሮ ብትሞት እንኳን የእግዚአብሔር መንግሥት ወራሽ ማረፊያ አለ በሰማይ በላይ በሰማይ ሀገር አለ። እንኳን ወደ እግዚአብሔር ቤተሰብ በሰላም መጣ። ራካት ያፍራት ይላሉ ባጃት ያፍራት ይላሉ። ተሰበረ። መርገም ተሰበረ። የሞት መንፈስ፣ የጭንቀት መንፈስ፣ የዲፕሬሽን መንፈስ ሊያስጨንቃት የወጣ መርዛማ መንፈስ ከላዩ ላይ የሰራዊት ጌታ እግዚአብሔር አራገፈው። ሰም በእሳት ውስጥ እንደሚቀልጥ ቀለጠ። ክፉ ሟርት ተሟርቶባታል፣ ተመትቶባታል፣ ተደግሞባታል። ምንም በማታውቀው ሁኔታ የልብሷን ጫፍ ወስዶ አሰርተውባታል። የሰራዊት ጌታ እግዚአብሔር ይህንን አዋጅ ከዚህ ሴት ላይ ዛሬ በዚህ ምሽት አፈረሰ። ሟርት በእስራኤል ቤት አይሆንም። ክብር አምጣ ለጌታ። ሃሌሉያ። ድግምት በያዕቆብ ቤት አይሰራም። ከዚህ ሰዓት ጀምሮ ኑሮሽን እግዚአብሔር ቀየረው፣ ጤናሽን ቀየረው፣ ሰላምሽን ቀየረው። ቤትሽን አንቺ ተፈውሳችኋል። የሞት አዋጅ ከአንቺ ላይ ተስሽሯል። አትሞችም፣ በሕይወት ትኖሪያለሽ። አዋጅ ተገልብጧል፣ ተፈጸመ፣ ሆኗል። ክብር ስጡ ለጌታ። ተመላላሽ ታካሚ ያደረገሽ ተመላላሽ ታካሚ ደምሽን የጠጣ ወስሽን የጠጣ መልክሽን የጠጣ ስጋሽን አርጎ መስመስ የጠጣ አውሬ እግዚአብሔር ዛሬ ወጥቶታል።
እጃችሁን ዘርጉና ተወጋ በሉት። ተወጋ በሉት። ከዚህ ሰዓት ጀምሮ እግዚአብሔር ፈውስሽን አስልቶታል። መንፈሱን እግዚአብሔር ወጥቶልሻል። እጃችሁን ዘርጉና ተወጋ በሉት። ለዘላለም ካንቺ ላይ እግዚአብሔር ወጥቶታል። ቀንበር ተሰበረ፣ ወጥመድ ተሰበረ፣ ተሰበረ፣ ለዘላለም ተሰበረ። ክብር አምጡ ለጌታ ኢየሱስ ያድን። ሃሌሉያ። ቀንበርሽን በሙሉ እግዚአብሔር ሰብሮታል። ዛሬ አንቺ የተአምራት ቀንሽ ነው። እንደገና የተወለድሽባት ቀንሽ ተፈጸመ። ሃሌሉያ። ማሚ የምስራችን ትሰሚያለሽ። በመርዶ ጠላት ክው እንዳላስደረገሽ እግዚአብሔር የምስራችን የምትሰሚበት ዜና በስልክ ትሰሚያለሽ፣ በዓይንሽ ታያለሽ። ቤታችሁ ላይ ታላቅ የምስራች ሆኗል። የቤታችሁ ጠረን ተቀየረ፣ ታሪክ ተቀየረ፣ ኑሮ ተቀየረ፣ አድራሻ ተቀየረ፣ ተቀየረ። የባሪያይቱን መገፋት አይቻልም። ስለ ባሪያይቱ ወግኜ ልፈርድ ወደ ብላቴናይቱ ወርጃለሁ አለ ጌታ። ወርጃለሁ አለ ጌታ። ሃሌሉያ። ሰላም ወደ ቤቷ፣ ደስታ፣ እረፍት፣ ስኬት፣ ተድላ፣ ምስጋና ወደ ቤቷ ገብቷል። አሁን አለባበስሽ ይቀየራል። ጥቁር የሚባል ነገር አትለብሽም፣ ነጭ። ያ ማለት ምንድነው? ለቅሶ የሚባል ነገር አትሰሚ፣ መርዶ የሚባል ነገር አትሰሚ። ጆሮሽ የምስራችን። እነኛ አይኖች አልቅሷል፣ ባለቀሱበት ስፍራ ግን ሳቅ ይሆናል፣ ደስታ ይሆናል። ሳራም ስትስቅ ይስሐቅን እንደታቀፈች በጌታ በኢየሱስ ስም ይስሐቅን ትታቀፊያለሽ። ጠላት አይኑ እያየ ጆሮ እየሰማ ምስጋና ቤትሽ ላይ ገብቷል። ከዚህ ሰዓት ጀምሮ የለቅሶ ድንኳን አይጣልም፣ በዘር ማንዘርሽ ላይ አይጣልም። በጌታ በኢየሱስ ስም የትኛውም ጨለማ እግዚአብሔር ሰበረው። ብርሃንሽ ወጥቷልና ተነሽና ከእንግዲህ ከአሜሪካን ሀገር ተደውሎ የሚጠራው ለምስጋና፣ ለሰርግ፣ ለልደት፣ ለታላቅ ኮንፈረንስ፣ ለታላቅ ደስታ፣ ለታላቅ ምስጋና የዚህ ቤተሰብ ታሪክ ተቀየረ። ክብር አምጣ ለጌታ። ሃሌሉያ።